ዳሽን ባንክ ዓለም አቀፍ ቅድመ ክፍያ ካርድ ከማስተር ካርድ ጋር በመተባበር ከተለመደው በስም ከሚታተም የፕላስቲክ ካርድ በተጨማሪ በኢትዮጵያ የባንክ ኢንዱስትሪ ታሪክ የመጀመሪያ የሆነ ቨርቹዋል ካርድን በማምጣት ትናንትና በሸራተን አዲስ ሆቴል አስተዋውቋል። የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ በስነ ስርዓቱ ላይ ባደረጉ ንግግር ዳሽን ባንክ ይህን በአይነቱ የተለየ ካርድ ማስተዋወቁ ባንኩ ለደንበኞቹ ቀላል፣ ምቹና አስተማማኝ የፋይናንስ አገልግሎትን ይበልጥ ለማቅረብ ያለውን ቁርጠኝነት ያሳያል ብለዋል። ካርዱ ደንበኞች በተለያዩ የዓለም ክፍሎች ገንዘባቸውን ያለምንም ስጋት መጠቀም የሚችሉበት አማራጭ መሆኑንም አመልክተዋል። የማስተር ካርድ የምስራቅ አፍሪካ ስራ አስኪያጅ ሸህያር አሊ በበኩላቸው ማስተር ካርድ ከዳሽን ባንክ ጋር የፈጠረው ጥምረት በኢትዮጵያ እንደ ዓለም አቀፍ ካርድ ያሉ አገልግሎቶችን በማስተዋወቅ ማህበረሰቡ ይበልጥ የዲጂታል አገልግሎትን ተጠቃሚ እንዲሆን ጉልህ አስተዋጽኦ እንደሚፈጥር ገልጿል። ከዳሽን ባንክ ጋር በመጣመር የተለያዩ የዲጂታል አገልግሎቶችን ለማቅረብና ይህን መሰል የክፍያ አማራጭ ለንግዱ ማህበረሰብና ሌሎች ደንበኞች ተጠቃሚ እንዲሆኑ በማስቻላችን ትልቅ ክብር ይሰማናል ብለዋል። በዳሽን ቅድመ ክፍያ ማስተር ካርድ ደንበኞች ከኤቲኤም እና ፖስ በተጨማሪ በኢኮሜርስ ክፍያ መቀበል የሚያስችላቸው ሲሆን ደንበኞች ፕላስቲክ ወይም ቨርቹዋል ካርድ በመውሰድ መጠቀም ይችላሉ። ከዚህ በተጨማሪ ፕላስቲክ ካርዱ ስም የታተመበትና ስም ያልታተመበት የካርድ አይነቶችን የያዘ ነው። ደንበኞች ዳሽን ማስተር ካርድ ላይ የተሞላው የውጭ ምንዛሪ ሲያልቅ እንደገና በመሙላት መጠቀም የሚያስችላቸው ሲሆን ካርዱን ኤቲኤም እና ፖስ ማሽን ላይ በማስገባት ወይም ያለ ንክኪ ገንዘብ ማውጣት ወይም ክፍያ መፈጸም ያስችላቸዋል። ፕላስቲክ ካርዱ በሚስጥር ቁጥር የተጠበቀ ሆኖ ቨርቹዋል ካርዱ ደግሞ በአንድ ጊዜ የይለፍ ቃል ደህንነቱ የተጠበቀ ነው። ደንበኞች ካርዱን ለመጠቀም አቅራቢያቸው በሚገኝ የዳሽን ባንክ ቅርንጫፍ ፓስፖርት፣ ቪዛ እና የበረራ ትኬት በመያዝ አገልግሎቱን ማግኘት ይችላሉ። ዳሽን ባንክና ማስተር ካርድ ከካርዱ በተጨማሪ የንግድ ተቋማት ክፍያቸውን በበይነ መረብ ከየትኛውም የዓለም ክፍል መቀበል የሚያስችል የማስተር ካርድ የክፍያ መቀበያ ማስተር ካርድ ጌትዌይ ማስተር ካርድ ፔመንት ጌትዌይ ሲስተም አስተዋውቋል። ይህ የማስተር ካርድ ጌትዌይ ማስተር ካርድ ፔመንት ጌትዌይ ሲስተም 3 የካርድ አይነቶችን በመቀበል የተሻለ የአገልግሎት አማራጭ መሆኑ ተመላክቷል። ይህም ለንግድ ተቋማት ክፍያ ለመቀበልና ሽያጭ ለማከናወን ለምግባረ ሰናይ ድርጅቶች እርዳታና የአባልነት ክፍያ ለመሰብሰብና ለሌሎች አገልግሎቶች ዘመናዊ የክፍያ መፈጸሚያ መስመር ነው። የነበረኝ መረጃ ይህንን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። ይመቻችሁ። ባባይ